የኢትዮጵያ ፌደራል ፖሊስ የሀገርን የሞራል ደህንነት ለመጠበቅና የትውልድን ስብዕና ለመታደግ የጀመረውን ዘመቻ አጠናክሮ ቀጥሏል። ከኢትዮጵያዊነት ወግ፣ ባህልና እምነት ያፈነገጡ ይዘቶችን በማህበራዊ ሚዲያ ሲያስከናልፉ፣ ሲያሰራጩ የተገኙ ግለሰቦችን የመልቀም ስራ የጀመረ ሲሆን ዛሬም ተጨማሪ ቲክቶከሮች በህግ ጥላ ስር መዋላቸው ተሰምቷል። ይህ የፖሊስ ቁርጠኝነት የቴክኖሎጂ አጠቃቀማችንን ወደ ትክክለኛው መስመር ለመመለስና ማህበረሰቡ የሚወደውን ኢትዮጵያዊ ጨዋነት ለማስከበር የተወሰደው ወሳኝ እርምጃ መሆኑ ተመልክቷል። ህብረተሰቡን ፖሊስ ለጀመረው እንቅስቃሴ አድናቆቱን እየገለጸ ይገኛል። ሶሻል ሚዲያ ለእውቀት ለበጎ ስራና ለአንድነት መዋል ሲገባው የትውልድን አእምሮ የሚመርዙና አጉል ባህሎችን የሚያስፋፉ ይዘቶች ማሰራጫ በመሆኑ ፖሊስ የጀመረው እርምጃ ተጠናክሮ ሊቀጥል እንደሚገባ በርካቶች ድጋፋቸውን እየሰጡ ነው። እርምጃው በተለይ እያደገ ያለውን ትውልድ ከተሳሳተ የባህል ወረራ ለመታደግ ትልቅ ተስፋ የፈነጠቀ መሆኑን ብዙዎች በምስጋና አንስተዋል። ይሁን እንጂ ይህ የህግ ብርታትና ፍጥነት አንድ መሰረታዊ ጥያቄን መልሶ ቀስቅሷል። ከወራት በፊት የኢትዮጵያውያንን የመቻቻል እሴት በጣሰና ከባህልም ከእምነትም ባፈነገጠ መልኩ የነብዩ መሐመድን ክብር በጸያፍ ቃላት የተሳደበው እፎይ የተባለው ግለሰብ ጉዳይ እስካሁን መፍትሄ አላገኘም። ይህ ግለሰብ በፈጸመው አሳፋሪ ድርጊት በወቅቱ ከፍተኛ ውግዘት ቢደርስበትም እንደ ሰሞኑ ቲክቶከሮች ሁሉ የህግን ክንድ እስካሁን አለማግኘቱ ብዙዎች ዘንድ ጥያቄ ፈጥሯል። በወቅቱ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጉዳዩን በህግ አግባብ በመያዝ ለሚመለከተው አካል የክስ ደብዳቤ ያስገባ ቢሆንም ከሚመለከታቸው አካላት በኩል እስካሁን የተሰጠ ምላሽም ሆነ እንቅስቃሴ ያለመኖሩ የብዙዎችን ቅሬታ አባብሶታል። በመሆኑም አሁን አጥፊዎች ላይ የተጀመረው የተቀናጀ የህግ እርምጃ በዚያን ወቅት የሃይማኖታዊ ክብርን በተዳፈረው ግለሰብ ላይ ለምን እንደዘገየና እንዴት መስራት እንደተሳነው የሚጠይቁ ድምጾች እየተበራከቱ ሲሆን ግለሰቡ አሁንም እንዲያዝና ለህግ እንዲቀርብ እየጠየቁ ይገኛሉ።